እንደዚሁ በኢትዮጵያ ድምጽ በስፋት ይዳሰሳል። ጨማሪ ዘገባ አሰናድቷል። የመደመር መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ በኢትዮጵያ የፋይናንስ ዘርፍ ላይ መሰረታዊና ታሪካዊ ለውጦችን አምጥቷል። የምንዛሬ ተመን በገበያ መወሰን፣ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት መሆን፣ የካፒታል ገበያ መቋቋም፣ የባንኮች የእርስ በርስ ግብይት መጀመርና የፋይናንስ ተቋማት አሰራር ዝማኔ በዘርፉ የተመዘገቡ ውጤቶች ናቸው። ይህ ለፋይናንስ ተቋማት ግንባታ የተሰጠውን ትኩረት ያሳያል ያሉት ጠቅላይ ሚኒስትር አብይ አህመድ አካሄዱ ነባር ተቋማትን ከማዘመን ባለፈ ለኢትዮጵያ አስፈላጊ የሆኑ ተቋማትን በመፍጠር በኩል አመርቂ ውጤት የተገኘበት ነው ብለዋል። ካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ የሚል ጥያቄ ያስነሳል። በሌሎቹም እነዚህን ባሉን ተቋማት ሰክተን ሐሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠር ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። በቻይና ሀገር የሶስተኛ ዲግሪ ትምህርታቸውን እየተከታተሉ የሚገኙት የኢኮኖሚ ባለሙያው ወንድማገኝ ታየ የማክሮ ኢኮኖሚ ማሻሻያው ተግባራዊ መሆን ዓለም አቀፍ የካፒታል ፍሰትን ከመሳብ ባለፈ ዘመናዊ የባንክ ቴክኖሎጂና አሰራር ወደ ሀገር ውስጥ እንዲገባ መንገድ የሚከፍት መሆኑን ገልጸዋል። በአሁኑ ወቅት በርካታ ዓለም አቀፍ ባንኮች በኢትዮጵያ ገበያ ለመሳተፍ ፍላጎት እያሳዩ መሆኑን የገለጹት አቶ ወንድማገኝ ይህም ኢንቨስትመንትን ለማበረታታት እንደሚያግዝ ነው የገለጹት። የውጭ ባንኮች መምጣት ፎሬን ዳይሬክት ኢንቨስትመንት ወይም ቀጥተኛ የውጭ ኢንቨስትመንት እንዲጨምር ያደርግልናል። አሁን እንኳን ዝም ብለን በቅርቡ ያሉ መረጃዎችን ብናያቸው ይህ የኢኮኖሚ ማሻሻያ ከተጀመረ በአንድ ዓመት ውስጥ በውጭ ቀጥተኛ ኢንቨስትመንት ወደ 3.9 ቢሊዮን ዶላር ማደጉን መረጃዎች ያሳያሉ። እነዚህ ባንኮች ከውጭ ሀገራት ጋር ያላቸው ትስስር ለትልልቅ ፕሮጀክት የሚሆን የካፒታል ፍሰት እንዲኖር ያደርጋል። እንደዚህ አይነት የካፒታል ፍሰትን የውጭ ባንኮች ሀገር ውስጥ በመምጣታቸው ጥቅሙን ስለሚያመጡ የውጭ ኢንቨስተሮች የረጅም ጊዜ ጥያቄ የሆናቸውን የብድር ችግርን ይቀርፍላቸዋል። ከዚህ የተነሳ ኢንቨስትመንትን የማሳደግ ፋይዳው በጣም ትልቅ ነው። የውጭ ባንኮች ወደ ሀገር ውስጥ ገብተው እንዲሰሩ መፈቀዱ የሀገር ውስጥ ባንኮች አገልግሎታቸውን እንዲያዘምኑና ካፒታላቸውን እንዲያሳድጉ እንደሚያግዝም ባለሙያው አንስተዋል። የውጭ ባንኮች መኖር የሀገር ውስጥ ባንኮች የአገልግሎት ጥራታቸውን እንዲያሻሽሉ፣ ወጪያቸውን እንዲቀንሱ የገበያ ግፊት ይፈጥራል። ይህም ደግሞ ደንበኞች በዝቅተኛ ወጪ የተሻለ አገልግሎት እንዲያገኙ ያስችላቸዋል እና ሁሉም በየጊዜው ራሱን አፕዴት እያደረገ ፋይናንሻል ማርኬት ውስጥ ሰርቫይቭ ለማድረግ ኳሊቲ ሰርቪሶችን ፕሮዲዩስ ያደርጋል ማለት ነው። የማክሮ ኢኮኖሚ ማሻሻያው የነበሩ ተቋማትን ከማዘመን ባለፈ ለኢትዮጵያ አስፈላጊ የሆኑ የኢትዮጵያ ካፒታል ገበያ ባለስልጣንና የኢትዮጵያ ሰነደ መዋለ ነዋዮች ገበያ እንዲቋቋሙ አስችሏል። የእነዚህ ተቋማት መቋቋም ባለሀብቶችና መንግስት ከባንክ ብድር ጥገኝነት ወጥተው አክሲዮንና ቦንድ በመሸጥ የረጅም ጊዜ ካፒታል እንዲያገኙ እንደሚያስችል አቶ ወንድማገኝ ተናግረዋል። ከዚህ በፊት እንደምናውቀው የካፒታል ገበያ ኢትዮጵያ ውስጥ አልተለመደም። አብዛኛው የባንክ ስርዓታችን በባንክ ላይ ብቻ የተመሰረተ ነበረ። አሁን ግን ባለሀብቶቻችን ከባንክ ብድር በተጨማሪ አክሲዮንና ቦንድ በመሸጥ የረጅም ጊዜ ካፒታልን ማግኘት የሚችሉበት እድል ፈጥሮላቸዋል። ይህ የካፒታል ገበያ ወይም መዋለ ነዋይ ገበያ የምንለው ማለት ነው። ይህ በተለይ ለትልልቅ ኢንፍራስትራክቸር ፕሮጀክቶችና ለማኑፋክቸሪንግ ዘርፉ በጣም ወሳኝ ነው። የኢትዮጵያ ብሔራዊ ባንክ በወለድ ምጣኔ ላይ የተመሰረተ ዘመናዊ የገንዘብ ፖሊሲ መከተሉ ባንኮች ችግራቸውን እንዲቀርፉና ትርፍ ገንዘባቸውን እንዲያቀናጁ አስችሏል። አቶ ወንድማገኝ እንደገለጹት ባንኮች በገበያ በሚወሰን የውጭ ምንዛሬ ተመን እንዲገበያዩ መፈቀዱ በባንኮች በኩል የሚገኘው የውጭ ምንዛሬ ክምችት እንዲያድግና የፋይናንስ ዘርፉ እንዲጠናከር ከፍተኛ አስተዋጽኦ አድርጓል። ብሔራዊ ባንክ በወለድ ምጣኔ ላይ የተመሰረተ ወይም ኢንተረስት ሬት ቤዝድ የገንዘብ ፖሊሲ መከተሉ ባንኮች የሊኩዊዲቲ ችግር ሲገጥማቸው ከማዕከላዊ ባንክ የሚበደሩበት ሲኖራቸው ደግሞ የሚያስቀምጡበትን ዘመናዊ አሰራር ፈጥሯል። የውጭ ምንዛሬ ግብይት ላይ ትልቅ ሲግኒፊካንት የሆነ ለውጥ አምጥቷል። ባንኮች በገበያ በሚወሰን የውጭ ምንዛሬ ተመን እንዲገበያዩ መፈቀዱ በገበያው ነው የሚወሰነው፣ ፍሌክሲብል ስለሆነ በየቀኑ ፋይናንስ አቅርቦትና የፋይናንስ ፍላጎቱን እያየ ገበያው ስለሚወስን በዛ ውስጥ ባንኮች ከፓራሌል ማርኬቱ ፉል ኮምፒት ማድረግ የሚችሉበትን እድል ፈጥሮላቸዋል። በኢትዮጵያ
በፋይናንስ ዘርፉ ላይ የታየው ለውጥ በዲጂታል ግብይት ረገድ ከፍተኛ ምርታ እንዲመዘገብ አስችሏል። እንደ ቴሌብር ያሉ አገልግሎቶች መስፋፋትም የፋይናንስ ተደራሽነትን በማሳደግ የገጠሩን ማህበረሰብ የስርዓቱ አካል ማድረጋቸውን አቶ ወንድማገኝ ታዬ ጨምረው ገልጸዋል። የፋይናንስ ተደራሽነትና የዲጂታል ክፍያ ስርዓት ማሻሻያው ዲጂታል ኢኮኖሚን በመገንባት ረገድ ከፍተኛ ውጤቶችን እያሳየ ነው። አሁን ዝም ብለህ እንኳን ገበያ ውስጥ ብትሄድ ሰዎች ኤቭሪ ፔመንት የትኛውንም ክፍያ የሚፈጽሙት በዲጂታል ሲስተም ነው። ይሄ ራሱ የሆነ ትልቅ አድቫንቴጅ አለው። ሴኪውርድ ነው፣ አትሰረቅም፣ ዘረፋለሁ ብለህ አትሰጋም ምናምን። ብዙ ገንዘብም ተሸክመ የምትሄድበትን አሰራር አስቀርቶልሃል። በጣም ብዙ ጥቅሞች አሉ። ትልቅ ክፍያዎችን ለመፈጸም፣ ትንንሽ ክፍያዎችን ለመፈጸም አቀላጥፎታል። ትራንዛክሽኑን አክቲቭ አድርጎታል። ያ ደግሞ ኢኮኖሚውን በጣም አነቃቅቶታል ማለት ነው። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ የፋይናንስ ዘርፉን ከማዘመን ባለፈ ከዝግ ገበያ ወደ ዓለም አቀፍ ውድድር በማሸጋገር ላይ ይገኛል። ይህ ሂደት በረጅም ጊዜ ለሀገሪቱ የኢኮኖሚ እድገትና መረጋጋት ወሳኝ ሚና ይጫወታል። አድማጮች የኢትዮጵያ ሬዲዮን እየተከታተላችሁ ትገኛላችሁ። ከሀገር ውስጥ ወደ መራረጥናቸው አጫጭር ዜናዎች እናልፋለን። የሐዋሳ ከተማ የኮሪደር ልማት የተፈጥሮ ጸጋዋን ከማጉላቱ ባለፈ የማህበራዊ ትስስር መሰረት መሆኑን የከተማዋ ከንቲባ ጥራቱ በየነ ገልጸዋል። የሐዋሳ ከተማ ሁለተኛና ሶስተኛ ዙር የኮሪደር ልማት ስራ ማጠናቀቂያና የአራተኛ ዙር የኮሪደርና የሐይቅ ዳርቻ ልማት ፕሮጀክት ማስጀመሪያ መርሃ ግብር ተካሂዷል። በዚህ ወቅት ከንቲባው እንዳሉት የሐዋሳን የቱሪዝም ኮንፈረንስ ማዕከልነት ማጠናከር ስራዎች በተሻለ ፍጥነትና ጥራት መከናወናቸውን ይቀጥላሉ። የከተማዋ የኮሪደር ልማት ያላትን የተፈጥሮ ጸጋ አጉልቶ ከማውጣቱም በተጨማሪ የቱሪዝም መስህብና የማህበራዊ ትስስር መሰረት እየሆነ ነው ብለዋል ከንቲባ ጥራቱ በየነ። የግንባታ ስራው ተጠናቆ ለአገልግሎት የበቃው የኮሪደር ልማት ስራ የከተማዋን ውበትና የነዋሪዎችን ተጠቃሚነት ያረጋገጠ መሆኑንም አንስተዋል። አራተኛው ዙር የኮሪደር ልማት 3.4 ኪሎ ሜትር እንደሚሸፍን ጠቁመው የሐይቅ ዳርቻ ልማት